አለይኩም ወራህመቱላሂ ወበረካቱ። ዛሬ በጣም ደስ ብሎኛል። ሶስት ደስ የሚሉ ተስፋን የሚሰንቁ በሰዎች ልብ ላይ ተስፋን የሚፈጥሩ ታሪኮችን ነግራቸዋለሁ። የማን ታሪክ ካላችሁኝ የረሱሉል ሁዳን ሰለላሁ ዐለይሂ ወሰለም ታሪክ። ሁሌም ከሚገርሙኝ ታሪኮች እነዚህ ሶስቱ በጣም ወሳኝ ታሪኮች ናቸውና በመጀመሪያው ልጀምርላችሁ። ታሪኩ እንዴት ነው መሰላችሁ? ረሱል ሰለላሁ ዐለይሂ ወሰለም ከመካ ተባረው ወይም ደግሞ ስደተኛ ሆነው ወደ መዲና እየተጓዙ ናቸው። ረሱል ሰለላሁ ዐለይሂ ወሰለም በዚህ ገጠመኝና በዚህ ክስተት ላይ ከአቡበክር ጋር ብቻ ናቸው ያሉት። እሳቸውን በህይወትም ሆነ ሞተው ወይም ደግሞ ገድሎ ያመጣቸው ሰው መቶ ግመል አለው ተባለ። ለአቡበክር 100 ለረሱል ሰለላሁ ዐለይሂ ወሰለም 100። አሁን እኚህ ሰው በህይወትም ወይም በሞትም የሚፈለጉ ሰው ናቸው። ምን አይነት ሜንታሊቲ ምን አይነት አስተሳሰብ ነው የሚኖራቸው? ከመካ ወጡ። ከመካ የወጡበት ታሪክ ራሱ በጣም የሚያጅብ ነው። ነብይ ሆነው ሳለ ነገር ግን የራሳቸውን ጥንቃቄ አድርገው ወጡ። እየወጡ ሁሉም ሶስታቸውን መከታተል ጀምረዋል። ከባድ ነው። 100 ግመል አይደለም በዛን ጊዜ፣ አሁን ላይ ሚሊዮነር ነው የሚያደርጋቸው የአንድ ግመል ዋጋ ስለሚታወቅ ማለት ነው። ስለዚህ መንገድ ላይ የሄደ ከሚከታተላቸው ሰዎች መካከል አንዱ ማን ነበር? ሱራቃ ብን ማሊክ የሚባለው አንድ መጨረሻ ላይ ሰሃባ ሆነ። አሁን ላይ ግን ካፊር ነበር። እሳቸውን ይዞ እነዚህን 200 ግመሎች ለመሸለም በጣም ጓግቶ ነበርና ተከታተላቸው። የአላህ ፍቃድ ሆነ፣ ደረሰባቸው። ይገርማል ታሪኩ። ደረሰባቸው፣ አያቸው፣ ከሩቁ ተመለከታቸው። ልክ የአይን ርቀት ላይ ብቻ ሲቀርቡ ምን ሆነ መሰላችሁ? የሱራቃ ግመል እግሮች ወደ መሬት መስመጥ ጀመሩ። ከመሬት ውስጥ ሰምጦ ደግሞ ምን ሆነ? ከመሬት ውስጥ ጭስ መውጣት ጀመረ። ሱራቃ ባይዘው በነገራችሁ ላይ አረቦች በጣም ብልሆች ናቸው። በቃ ይረዳሉ። ይሄን ነገር ከአላህ ውጪ ሰዎች ማድረግ የሚችሉት ነገር አይደለም ብሎ አሰበና ጠራቸው። ያ ሙሐመድ ያ አቡበክር አላቸው። በቃ እኔ ትቻለሁኝና በቃ ይቅርታ አድርጉልኝ፣ እኔ ወደ ኋላ እመለሳለሁ አላቸው። ይቅርታ ትተዋዋል ይሄን ነገር እኛን አታሲዘን? አራ አላሲዛችሁ ማለት። ከዛ አላህ Subhanahu Wa Ta'ala ለመነብለት፣ ዱዓ አደረጉለት። የግመሉም እግር ከመሬት ውስጥ ወጣ፣ ሰላም ሆነ። እንደገና ለመያዝ ጥረት አደረገ። ይሄ ነገር 3 ጊዜ ተመላለሰ፣ ተደጋገመ። ሱራቃ ገባው። በቃ እነሱን ማስያዝም አይችልም። ጭራሽ አሲዛለው ካለ ህይወቱም አደጋ ላይ ናት። ስለዚህ ጠራቸው። ያ ሙሐመድ አለ ሰለላሁ ዐለይሂ ወሰለም። ከዛ ጠራቸው። በቃ እኔ አልናገርም፣ ይልቅ በቃ ይቅርታ አድርጉልኝ አላቸው። ሄደ፣ አናገራቸው። ተቀራርበው ማውራት ጀመሩ። እንዴት ነው ምናምን ነገር። በቃ እሺ እኔ ልመለስ፣ የምትፈልጉት ቅድም ሊያስይዛቸው የመጣ ሰው አሁን የምትፈልጉት ስንቅ ምናምን ይበቃቸዋል አላቸው። ስንቅ ማይበቃችሁ? አይ ይበቃናል፣ እኛ ባይሆን እንደዚህ ፋና እኛ የረጋገጥነው መሬት አጠፋላችኋለሁ፣ በቃ ችግር የለውም አለና ወደ መካ ጉዞን ሲጀምር ረሱል ሰለላሁ ዐለይሂ ወሰለም ተመለከቱትና ያ ሱራቃ አሉት። ሱራቃ ሆይ ከይፈ ቢካ አሉት። እንዴት ትሆን ይሆን? ኢዳ ሱውርተ ቢሱዋር ኪስራ አሉት። የኪስራ ይሄ ዘውዱ ይሄ ክራውኑን ጭንቅላትህ ላይ በደፋህ ጊዜ ምን ይሰማ ይሆን አሉት። ሱራቃ ግራ ገባው። ምን እያወራ ነው ይሄ ሰውዬ? በህይወት ወይም በሞት የሚፈለግ ሰው ነው። በሰላም መዲና ይድረስ አይድረስ አላወቀም። ጭራሽ አሸንፌ መካን ተቆጣጥሬ መካ አይደለም ሩም ላይ የበላይ ሆነን ዘውዱ ይሰጣል። አው ይሰጣል። ከዛ ብልህ ነበር አላልኳችሁም? አረቦች ብልህ ናቸው። መካን ፈትህ አድርጋችሁ ስትገቡ ያንተ ሰራዊት እኔን እንዳይገድሉኝ የማስተማመኛ ደብዳቤ ጻፍልኝ። ረሱል ሰለላሁ ዐለይሂ ወሰለም በአቡበክር አማካኝነት ተጻፈ፣ ተሰጠው። ይገርማችኋል። ረሱል ሰለላሁ ዐለይሂ ወሰለም በህይወት አልነበሩም፣ ሞቱ። አቡበክር ሞተ። በዑመር የስልጣን የኸሊፋነት ዘመን የሙስሊሞች ሰራዊት ሩምን አሸንፎ ይሄ ዘውድ መጣ። ሱራቃን አስጠሩልኝ አለ ዑመር። ሱራቃ ተጠራ፣ መጣ፣ ሰጣቸው። ምን አይነት ይሄ ተስፈኝነት ነው! በዛ ጨለማ ውስጥ በዛ ስደት ውስጥ ሆነው ረሱል ሰለላሁ ዐለይሂ ወሰለም ግን እርግጠኛ ነበሩ። ይሄ ነው ማለት ስኬታማ ለመሆን የሚያስፈልገን ቅመም፣ ይሄ ተነሳሽነት፣ ኢነርጂ ይሄ ነው ማለት ነው። ሁለተኛ ማለት አላችሁ በዚሁ ጉዞ ወይም ደግሞ በዚሁ ስደት ላይ ረሱል ሰለላሁ ዐለይሂ ወሰለም የተደብቀው ነበር መሰላችሁ? ጋሩ ሰውር ሰዎችን ለማሳሳት ይሄ መንገዳቸውን ለማስቀየር መዲና ወዳለበት አቅጣጫ ሳይሆን ወደ ሌላ አቅጣጫ ነበር የሄዱትና ሰውር የሚባል ዋሻ ውስጥ ተደብቀው ነበር። እዛ ተደብቀው እያለ አስቡት እንግዲህ ሙሽሪኮች ከነጭፍራዎቻቸው መጥተዋሉ። ብቻቸውን ነው ያሉት፣ አቡበክር ዑመር ብቻ። አቡበክር በጣም ፈርቷል። ሪሳላው ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር ከተገደሉ ሪሳላው ይቋረጣል። እሱ ጭንቀቱ እኔ እሞታለሁ ምናምን አይደለም፣ ያኒ ፊዳ ለመሆን ቤዛ ለመሆን እኮ ዝግጁ ነው። ነገር ግን የረሱል ሰለላሁ ዐለይሂ ወሰለም መሞት ሪሳላውን ያቋርጠዋል ብሎ ስለሰጋ ያ ረሱላህ አላቸው፣ አንቱ አላህ መልእክተኛ ሆይ አንዳቸው እኮ ወደ እግሩ ዝቅ ብሎ ቢመለከት እኮ ያገኘናል አሉት።
ረሱል ሰለላሁ ዐለይሂ ወሰለም በአላህ ላይ ያላቸው እምነት እንደዚህ ተራ አልነበረምና ያ አባበክር አሉት ፈማ ظنك باثنين الله ثالثهما ምንድነው ያንተ ጥርጣሬ በሁለት ሰዎች ሶስተኛቸው አላህ በሆነ ሁለት ሰዎች ላይ ያለ ጥርጣሬ ምንድነው አሉት። አላህ Subhanahu Wa Ta'ala ይሄንን من فوق سبع سماوات ይሄንን ቃል ሰማ إذ قال لصاحبه لا تحزن إن الله معنا አትዘን አላህ እኮ ከኛ ጋር ነው ባለው ጊዜ የሆነውን ነገር አስታውስ። ያኒ አንዳቸው ዝቅ ብለው ቢመለከት ኖሮ እኮ ሊያገኛቸው ሊገድላቸው በቃ ያኒ ኢንቲሳር ማድረግ ይችሉ ነበር። አላህ ግን ምን አለ ያኔ ኢላ ተንሱሩሁ አለ በርግጥ ትረዱታላችሁ እማትረዱት ከሆነ ደግሞ ፈቀድ ነሰረሁላህ አላህ በርግጥም ረድቶታል አለ። ኢላ ተንሱሩሁ ፈቀድ የንሱሩሁላህ ነበር ትክክለኛው የአረብኛ አገባብ። ማትረዱት ከሆነ አላህ ይረዳዋል ነበር ትክክለኛው አገባብ። ነገር ግን በርግጥም አላህ ረድቶታል አለ። ያኒ بفعل الماضي በፓስት ቴንስ ነው የገለጸው። ምክንያቱም ይሄ ኢስላም የሚባለው ነገር ኮላፕስ ያደርጋል ወይም ደግሞ ይሰበራል ተብሎ የሚታሰብ ቢሆን ኖር ያኔ አንድ ሰው ብቻ በነበረ ሰዓት ሙሽሪኮች አላህ Subhanahu Wa Ta'ala ፈቅዶ እንዲጠፋ ያደርገው ነበር። ያኔ ያላጠፋው ጌታ አሁን ያኒ መላይን በሆኑ ሰዓት ላይ ያኒ ሙስሊሞች በቢሊየን በሚቆጠር ቁጥር በገቡ ሰዓት ላይ ይጠፋል ብሎ ማሰብ ይሄ የዋህነት ገፋ ሲልም ደግሞ ጅልነት ነው ብዬ አምናለሁ። ሁለት ታሪኮችን ነግሬያችኋለሁ። አንድ ሰው ኦፕቲሚስት ለመሆን ከፈለገ እነዚህን ታሪኮች ማንበብ ብቻ በቂው ነው ብዬ አስባለሁ። ሶስተኛ ታሪክ ልድገምላችሁ። ታሪኩ የሚከሰተው ረሱል ሰለላሁ ዐለይሂ ወሰለም መዲና ገብተው የራሳቸውን መንግስት ከመሰረቱ በኋላ ነው። የመካ ቁረይሾች እንዲሁም ደግሞ የአረብ የተለያዩ ጎሳ ኢአማኒያ የነበሩ እንዲሁም ደግሞ መዲና ውስጥ ያሉ አይሁዶች አንድ ላይ ተሰብስበው ምን ብለው ወሰኑ? በቃ ሙሐመድን ለአንዴና ለመጨረሻ ጊዜ እናጥፋው ተባባሉና በ10 ሺዎች የሚቆጠር ሰራዊት ሰበሰቡ። በአንጻሩ ረሱል ሰለላሁ ዐለይሂ ወሰለም ያንን መታገል የሚችል ሰራዊት አልነበራቸው። በሰልማን አልፋሪሲ አማካኝነት ይሄ የኸንደቅ ሐሳብ መጣ። ኸንደቅ ማለት ምንድነው? የጉድጓድ ቁፋሮ ማለት ነው። ጉድጓድ ቁፋሮ ላይ አንድ ክስተት ይከሰታል። ያኒ አስቡት አላህ Subhanahu Wa Ta'ala ኢስጃኡኩም ሚን ፈውቂኩም ብሎ ይገልጸዋል። በጣም ከባድ የሆነ ኢንሲደንት በጣም ከባድ የሆነ ሁኔታ ነበር እና መሃል ላይ ጉድጓድ እየቆፈሩ ያለ አንዲት ቋጥኝ ትልቅ ቋጥኝ ተገኘች። ማለት ያ ቋጥኝ በጣም ከባድ ነው። ሰሃቦች ሊሰባብሩት ሞከሩ፣ አልቻሉም። ረሱል ሰለላሁ ዐለይሂ ወሰለም በጉልበትም በአቅምም ከነሱ በላይ ነበሩና ጠሯቸው፣ ስበሩት አሉ። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም አንድ አንስተው ሲመቱት ሁለት ቦታ ተሰነጠቀ። በሚሰነጠቅ ሰዓት ትልቅ ብርሃን ወጣ። በዛ ብርሃን ምን አየሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። አላሁ አክበር አሉ። አላህ ታላቅ ነው አሉ። ኢኒ ለኡብሲሩ ቁሱረ ሻም እኔ የሻምን ቤተ መንግስቶች እመለከታለሁ። ወኡመቲ ዛሂረቱን ዐለይሃ የኔ ህዝቦች ደግሞ የበላይ ሆነውን። አሁንም ቀጠሉ። አንዴ ሲመቱት አሁን ደግሞ የየመን ቤተ መንግስትን እመለከታለሁ አሉ። ቀጠሉ። አሁን ደግሞ የፋርስን እመለከታለሁ። ወኡመቲ ዛሂረቱን ዐለይሃ የኔ ህዝቦች ደግሞ በዛ ላይ የበላይ ሆነው እመለከታቸዋለሁ አሉ። ያኒ ተኸየሉ ኢኽወቲ ፊላህ ረሱል ሰለላሁ ዐለይሂ ወሰለም የነበሩበትን ጭንቀት አስቡት። አላህ ራሱ ሲገልጸው ኢስጃኡኩም ሚን ፈውቂኩም አለ ከበላያችሁም በመጧችሁ ጊዜ፣ ወሚን አስፈለ ሚንኩም ከበታቻችሁም በመጧችሁ ጊዜ፣ ወኢዛገቲል አብሳሩ አይንም ያኒ ለዘብ ባለች ያኒ ወበለገቲል ቁሉቡል ሐናጅር ልቦቻችሁም ይሄ ኮኪያችሁ ወይም ደግሞ ጉሮሯችሁ ጋር በደረሰች ጊዜ፣ ወተዙኑነ ቢላሂ ዙኑና በአላህም ላይ ጥርጣሬን በምትጠራጠሩ ጊዜ ያኔ የሆነውን ነገር አስታውሱ፣ ያኔ ረዳኋችሁ ይላል። ከባድ ሁኔታ ላይ ነበር። ሙናፊቆች አሉ ጭራሽ ይሄ ሰውዬ ጤነኛ ነው? አንደኛችን ወደ ጓሮ ወጥቶ ሽንቱን እንኳን በስርዓቱ መሽናት በማይችልበት ሁኔታ ላይ ያለ ይሄ ሰውዬ ፋርስን እቆጣጠራለሁ ሩምን የበላይ ሆንባታለሁ ይላል እንዴ? እነዚህ ሙናፊቆች ማ ወዐደና አላህ ወረሱሉሁ ኢላ ጉሩራ ዝም ብሎ ውሸት ወሬ እንጂ እኮ ምንም ቃል የተገባለን ነገር የለም አሉ። ማን? ሙናፊቆች ማለት ነው። እነዛ አማኞች ግን አላህና መልእክተኛው በእርግጥም እውነት ብለዋል አሉና እነዚህ ሶስት ታሪኮች ይሄ ተስፈኛ ለመሆን ምናልባት ደክሞን ከሆነ ምናልባት ተስፋ መቁረጥ ስሜት የተሰማን ከሆነ እነዚህን ሶስት ታሪኮች ማዳመጥ፣ መስማት፣ ማንበብ እኔ በአላህ ፍቃድ ወላሂ ትልቅ ነገር ውስጣችን ላይ ተስፋን ይፈጥራል የሚል እምነት አለኝ። አላህ Subhanahu Wa Ta'ala ረሱልን ሰለላሁ ዐለይሂ ወሰለም ከሚወዱ ባሮቹ ያድርገን። የቂያም ቀንም ከሳቸው ጋር ከሚሰበሰቡ ያድርገን። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለሌሎችም በማጋራት ቤተሰባችን ይሁኑ። እስካሁን ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ፕሊዝ ሰብስክራይብ አድርጉ፣ የቤተሰባችን አባል ሁኑ። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ